ከባድ መሳሪያ የጫኑ የኤርትራ ወታደራዊ ተሽከርካሪዎች በከፍተኛ ብዛት ወደ ሱዳንና ትግራይ መግባት መጀመራቸውን የፓኪስታን መገናኛ ብዙሃን አረጋግጠዋል። ኤርትራ ወታደራዊ ተሽከርካሪዎችን በራሷ ወታደሮች እጀባ በማድረግ በተለይ ሰሞኑን ጉዞ ተጧጡፏል ተብሏል። ወደ ትግራይ የገቡት ወታደራዊ ተሽከርካሪዎች በራማ አቅጣጫና ዛላምበሳ በኩል እንደሆነም መረጃው ጨምሮ ገልጸዋል። ከምጽዋ ወደብም ወደ ሱዳን የጦር መሳሪያው እየተጋዘ ነው። ሰፊ መረጃው በሰዓቱ ይቀርባል። ጎንደር ላይ የፋኖ ኃይሎች ዛሬ በፈጸሙት የደፈጣ ጥቃት 11 ያረጋ ከበደ አድማ ብተና አባላት ወዲያውኑ ሲሞቱ 9 የሚሆኑት ደግሞ ከባድ የመቁሰል አደጋ ደርሶባቸዋል ሲል አፋብን አስታውቋል። በህይወት የተረፉት አድማ ብተናዎች በአቅራቢያው ላለው መከላከያ ሰራዊት የደረሱልን ጥሪ በማሰማት ሙሉ በሙሉ ከመደምሰስ ተርፈዋል። በሌላ በኩል የሪፐብሊካን ጋርድ ክፍለ ጦር መፍረሱን የቀጠለ ሲሆን ሸዋ ላይ አንድ አባል የጦር መሳሪያዎችን ይዞ ፋኖን ተቀላቅሏል። ትሰሙታላችሁ። በወለጋ ሰሞኑን ከሞቱት 200 በላይ የአማራ ተወላጆች መካከል የ67ቱ የቀብር ስነ ስርዓት መፈጸሙን ከቦታው የወጣው መረጃ አመልክተዋል። የቅድመ ዘር ማጥፋት መከላከያ ማዕከል በበኩሉ የብልጽግናው አገዛዝ ህዝቡን አባልቶ ለመሄድ የቆረጠ ይመስላል ሲል ከሷል። የኦሮሞ ጽንፈኛ ሚዲያዎችም ወንጀሉን ለመሸፋፈን ሩጫ ላይ ናቸው። በጥቂት ቀናት ያልቃል የተባለው የኢራን ጦርነት ዛሬ መንፈቅ ሞልቶታል። አሜሪካ ከወታደራዊ ዱላ ወደ ኢኮኖሚያዊ ጫና መሸጋገሯ ተሰምተዋል። የኢራኑ የውጭ ጉዳይ ሚኒስቴር መስሪያ ቤት ከአሜሪካ ጋር መስማማት እንፈልጋለን፣ ነገር ግን ክብርና መብታችን ይረጋገጥልን ሲል ጠይቋል። አሁን በቀጥታ ወደ ዝርዝሩ አልፈናል። በአፋብን በላይ ዘለቀ 3ኛ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ምስጋና ዋጠኒ ብርጌድ በዳባት ዙሪያ ልዩ ቦታው በንከር በተባለ አካባቢ ያረጋ ከበደን 11 አድማ ብተና አባላትን በመደምሰስ ታላቅ ገድል መፈጸሙን ለአስራት የደረሰው መረጃ አመልክተዋል። አድማ ብተናው ከፍተኛ ጥቃት ካስተናገደ በኋላ በህይወት የተረፈው መከላከያን በመጥራት መፈርጠጡም ተነግሯል። በሌላ በኩል የሪፐብሊካን ጋርድ አባላትም ዛሬም ፋኖን መቀላቀላቸውን እንደቀጠሉ የተሰማ ሲሆን አንድ የሪፐብሊካን ጋርድ አባል ያገዛዙን ትጥቅ በመያዝ ፋኖን በይፋ ተቀላቅሏል። ዛሬ ከጠዋቱ 1 ሰዓት ከዳባት ከተማ ተነስቶ በደፈጣ ላይ በነበሩት የምስጋናው አጠኔ አባላት ላይ ድንገተኛ ጥቃት ለመሰንዘር የሞከረው የአድማ ብተና ስብስብ እስከ ቀኑ 9 ሰዓት ድረስ በተካሄደ ትንቅንቅ የጠላት ኃይል ሲቀጠቀጥ እንደዋለ ነው ከወደ ጎንደር የደረሰን መረጃ ያመለከተው። ልዩ የደፈጣ ስልት ቀይሰው ወደ ወገን ወረዳ እንዲገባ ያደረጉት ጥበበኞቹ ብርቱ ክንዳቸውንም ለአድማ ብተናው አሳይተውታል ተብሏል። ከፍተኛ ጥቃት የደረሰበት ይህ ኃይል ከዳባትና ከገደብዬ ከተሞች ከሚገኘው የመከላከያ ሰራዊት ተጨማሪ ኃይል በማስመጣት ሙሉ በሙሉ ከመደምሰስ ቢተርፍም ከፍተኛ ሰብአዊና ቁሳዊ ኪሳራን ግን አስተናግዷል ተብሏል። በዚያው ውጊያ ፋኖ 11 የአድማ ብተና አባላትን ሲደመስስ 9 ያሉ ደግሞ ከከባድ እስከ ቀላል ጉዳት አስተናግደው ወደ ዳባት ሆስፒታል ገብተዋል ሲል የመረጃ ምንጩ ጨምሮ አስታውቋል። 8 ክላሽንኮቭ ጠመንጃዎች ከነበርካታ ተተኳሾቻቸው ወደ ብርጌዱ ገቢ እንደሆነም መረጃው ያደረሰን የክፍለ ጦሩ ህዝብ ግንኙነት ክፍል አስታውቋል። በሌላ በኩል በምንጃር ከሰም ግንባር ያገዛዙ ሪፐብሊካን ጋርድ ክፍለ ጦር እየፈረሰ እንደሚገኝ አፋብን ለጣቢያችን በላከው መረጃ አስታውቋል። የፋኖን ህዝባዊ ትግልና የህዝብን በደል የተረዱ ያገዛዙ ሰራዊት አባላት አረመኔውን ስርዓት ማገልገል አንፈልግም በማለት የህዝብን ትግል በስፋት መቀላቀላቸውንም ቀጥለውበታል ተብሏል። አገዛዙ ያለበትን ከፍተኛ ውጥረትና ሽንፈት ለመሸፈን ወጣቶችን በአፈሳ ነጋዴውን ደግሞ በከባድ የግብር ጫና በማስጨነቅ ላይም እንደሚገኝ ከቦታው የወጣው ሪፖርት አመልክቷል። በከፍተኛ አመራሮቹና በአክቲቪስቶቹ አማካኝነት የጦርነት ቅስቀሳ በሚያፋፈምበት በዚህ ወቅት በህዝብ ላይ የሚፈጽመውን ግፍና በደልም የተቃወሙ የሰራዊቱ አባላት መከላከያውን በመክዳት ከህዝባዊ ኃይሉ ጎን መሰለፉን አፋጥነውታል። ያገዛዙ ሪፐብሊካን 5ኛ ክፍለ ጦር እየፈረሰ የሚገኝ ሲሆን የዚሁ ክፍለ ጦር አባል የሆነ ወጣት 10 አለቃ መኳንንት ከሀገር አፍራሹና ህዝብ ጨፍጫፊው ስርዓት ጋር ከመቆም የህዝብን ወገንተኝነት መምረጥ ይበልጣል በማለት ነበልባል ክፍለ ጦርን ዛሬ ተቀላቅለዋል። 10 አለቃ መኳንንት ወደ ነበልባል ክፍለ ጦር ሲቀላቀል አንድ ዘመናዊ ጥቁር AK 103 ክላሽንኮቭ፣ አንድ ሙሉ የደረት ትጥቅ ከነ ሙሉ ተተኳሹና ጥይቱ፣ አንድ የጦር ሜዳ መነጽር ንብረቶችን በመያዝ የአፋብን አሳምነው 5ኛ እዝ ከሰም ኮር ነበልባል ክፍለ ጦርን በክብር ተቀላቅሏል ሲል የኮሩ ህዝብ ግንኙነት ክፍል አክሎ ገልጿል።
በርካታ ቁጥር ያላቸው የኤርትራ ወታደራዊ ተሽከርካሪዎች መንቀሳቀስ መጀመራቸው ተሰማ። ከቦታው የወጣው መረጃ እንዳረጋገጠው የኤርትራ ወታደራዊ ተሽከርካሪዎች ሰሞኑን በተከታታይ ቀናት ወደ ሱዳን እና ወደ ትግራይ በገፍ በመግባት ላይ ናቸው። አብይ አህመድ በበኩሉ በቅርቡ በዚያው አካባቢ ይጀመራል ተብሎ የሚጠበቀውን ጦርነት ማንንም አላምንም ብሎ ራሱ ለመምራት በዝግጅት ላይ ይገኛል እየተባለ ነው። ወደ ትግራይ የጦር መሳሪያ ይዘው በመግባት ላይ የሚገኙት ወታደራዊ ተሽከርካሪዎች አቅጣጫቸውን በሁለት መስመር አድርገዋል። የመጀመሪያው በራማ በኩል ነው የተባለ ሲሆን በዚህ መስመር ራሳቸው የኤርትራ ወታደሮች የሚያጅቧቸው በርካታ ወታደራዊ ተሽከርካሪዎች ገብተዋል። እንዲሁም በዛላምበሳ በኩልም ሌሎች ከባድ ወታደራዊ መሳሪያዎች ተጭነው ወደ ትግራይ በመግባት ላይ መሆናቸውን ከቦታው የወጣው ሪፖርት አመልክቷል። መነሻውን ኤርትራ ያደረገው የጦር መሳሪያ ጉዞ ግን ከትግራይ በተጨማሪ ለሱዳን በመሄድ ላይ እንደሚገኝም ታውቋል። ሻዕቢያ በዚህ መንገድ ከባድ የጦር መሳሪያ እያሰለፈ ቢሆንም እስካሁን ድረስ ትግራይ ውስጥ በሚያደርገው ይህ አይነቱ ወታደራዊ እንቅስቃሴ ላይ ከአብይ አህመድ አገዛዝ ምንም አይነት ምላሽ አልጠበቀውም። ከህወሓት ጋር የሚፈነዳ ጦርነት ካለ ብልጽግናን ለመብላት በርካታ ጠላቶቹም እየተጠባበቁት እንደሚገኙም መረጃው ጨምሮ ገልጸዋል። ከነዚህ አካላት ውስጥ ደግሞ ሱዳን አንዷ ስትሆን በምጽዋ በኩል ከየት እንደሆነ ያልተነገረ ከፍተኛ መጠን ያለው የጦር መሳሪያ እየገባላት እንደሆነ የመረጃው ምንጩ ጨምሮ ገልጿል። በእርግጥ በዚህ አካባቢ የሚተላለፈው የጦር መሳሪያ ዝውውር አዲስ ባይሆንም የአሁኑ ግን ለተከታታይ ቀናትና በመጠኑም የተለየ እንደሆነ ተነግረዋል። ከአየር ላይ የጠፋው አብይ አህመድም ይህ ሁኔታ እንቅልፍ ነስቶታል፣ ፍርሃትም ውስጥ እንዲገባ አድርጎታል የሚሉት ምንጮች አብይ አህመድ ከየአቅጣጫው እየመጣበት ያለውን ጎርፍ ያመልጠዋል ብሎ ለመናገር አስቸጋሪ ጊዜ ላይ እንገኛለን የሚሉ አስተያየቶችም ተደምጠዋል። የብልጽግና የመረጃ ምንጮች ጨምረው እንደሚሉት አብይ አህመድ በመጪው መስከረም ልክ እንደ 2010 ሁሉ ፍጹም አዲስ ሰው መስሎ ለመምጣት የመጨረሻውን ሙከራ በማድረግ ላይ ነው። ሙሉ የፖለቲካ እስረኞችን ይፈታል፣ ያለፈው ሁሉ ዶሴ እንዲዘጋ ይማጸናል፣ ህዝብን ገለዋል አሊያም ዘርፈዋል ያላቸውን የራሱን ሰዎች ያባራል ወይንም ያስራል። ጥያቄው ግን ጠቅላይ ሚኒስትሩ ይህንን ሁሉስ አድርጎ ራሱስ ከናዳው ይተርፋሉ የሚለው ሆኖ ቀጥሏል። በወለጋ ሰሞኑን በተካሄደው ተከታታይ ግድያ እስካሁን ድረስ 200 የሚደርሱ ንጹሃን መገደላቸውን ከቦታው ለአስራት የደረሰው መረጃ አረጋግጠዋል። ይህ ቁጥር ግን ሙሉ አካባቢው ላይ ያለውን ጉዳት ያካተተ ባለመሆኑ ግድያው ከዚህም የበለጠ ሊያሻቅብ እንደሚችል ተገምቷል። በምስራቅ ወለጋ ዞን ጊዳ አያና ወረዳ በሁለት መንደሮች በተፈጸመው ግድያ ከተገደሉት መካከል ደግሞ ከ67 በላይ የሚሆኑት ንጹሃን የአማራ ተወላጆች ስርዓተ ቀብር መፈጸሙን የዓይን እማኞች ገልጸዋል። ከነሐሴ 12 2018 ዓ.ም ጀምሮ በወረዳው በተከፈተው በዚሁ ጥቃት በአጠቃላይ እስከ 200 የሚደርሱ ንጹሃን ወገኖች ሳይገደሉ እንዳልቀረና የሟቾች ቁጥር ከዚህም የበለጠ ሊጨምር እንደሚችል ነው መረጃው ጨምሮ የገለጸው። የኦሮሞማ አገዛዝ የሚዲያ ሚኒሻዎች የተዛቡ መረጃዎችን በማቅረብ ህዝብን ለማደናገር ጥረት በማድረግ ላይ ቢገኙም ህዝቡ በወለጋ አማራ እየተሳደደና እየተገደለ ስለመሆኑ በቂ መረጃ አለው ተብሏል። በዚህ ብቻም ሳያበቃ ወንጀሉ በዚህ የሚቀጥል ከሆነ ጉዳዩን ወደ ዓለም አቀፉ ማህበረሰብ ለመውሰድ ዝግጅት መደረግ እንዳለበትም በመጠየቅ ላይ ነው። የቅድመ ዘር ማጥፋት መከላከል ማዕከል ዳይሬክተር ዶክተር ሰናይት ደረጀ የብልጽግናው አገዛዝ ለመጨረሻ ጊዜ ህዝቡን አባልቶ ለመውጣት የፈለገ ይመስላል ሲሉ ተናግረዋል። በጣም እየገሰገሰ ነው፣ አስጨንቆታል ይህን አገዛዝ። ከዛም ደግሞ በሌላም አካባቢ ደግሞ ያሉት ታጣቂ ኃይሎች በትግራይም በኦሮሞ ክልልም ደቡብ ላይ ያሉት ኢቭን ጋምቤላ ላይ ያለው አፋር ያለው በቃ ናት ኦንሊ ልክ አማራ ላይ በደረሰው ሁኔታ የዘር ጭፍጨፋ ስለደረሰበት ብቻ ሳይሆን ከሴኩሪቲ ፍለጋ። ምክንያቱም አሁን ኦልሞስት ስቴቱ ፓወርለስ ነው፣ ሁሉም ሰው እንደፈለገ ነው እየታጠቀ ያለው። ስለዚህ ህዝቡን የራሱን እንትን ለማዳን ሲል ሁሉም ታጣቂ ኃይሎች እያነጣጠሩበት ሁኔታ ነው እዛ መንግስት ላይ። ስለዚህ the worst way possible ሲቪሊያንን አጋድሎ ለመውጣት ራሱን ፖዚሽን እያደረገ ያለ መንግስት ስለሆነ ይሄንን ህዝቡ በቀላሉ ማየት የለበትም።
በኢራንና በአሜሪካ መካከል የተፈጠረው ቀውስ ዛሬ ልክ 6ኛ ወሩን ደፍኗል። በጥቂት ጊዜ ያልቃል የተባለውም ጦርነት ምንም መፍትሄ ሳያመጣ አሁንም ቀውሱ ቀጥሏል። ኢራን ግን ችግሮች አሁንም ሰላማዊና ዲፕሎማሲያዊ በሆነ መንገድ ይፈታል የሚል እምነት እንዳላት ቢቢሲ ዘግበዋል። ኢራን ላለፉት 6 ወራት ከአሜሪካ ጋር እያደረገች ባለው ጦርነት ምክንያት ዘግታው የቆየችውን የሆርሙዝ የባህር ወሽመጥን ዳግም ለመክፈትም ቅድመ ሁኔታዎችን በግልጽ ማስቀመጧም ተሰምቷል። ወሳኙን የባህር መተላለፊያ ለመክፈት በመካከለኛው ምስራቅ የሚደረጉ ጦርነቶች እንዲቆሙ ማድረግ ከቅድመ ሁኔታዎቿ መካከል አንዱ መሆኗንም ኢራን ገልጻለች። የኢራን ጠቅላይ ብሔራዊ የጸጥታ ምክር ቤት ጸሐፊ ሞሰን ሬዛኢ ከሊባኖሱ አልማናር ቴሌቪዥን ጋር በነበራቸው ቃለ ምልልስ በባህረ ሰላጤው ላይ ከአሜሪካ ጋር የሚደረግ ማንኛውም መግባባት በሊባኖስ በጋዛና በሶሪያ ውስጥ የሚደረጉ ጦርነቶችንና ወታደራዊ እንቅስቃሴዎችን ማቆምም ያካትታል ብለዋል። በጋዛ ሰርጥ የተፈጠረው ግጭት መቆም እንዳለበት የተናገሩት የደህንነት ኃላፊው እስራኤል ከሊባኖስ እንድትወጣና በሶሪያ ላይ የሚሰነዘረው ጥቃትም እንዲቆም ጠይቀዋል። ሬዛኢ በሆርሙዝ ወሽመጥ አካባቢ ያለው ችግር በቀጠናው ውስጥ ካለው እጅግ ሰፊ ግጭት መካከል አንዱ ነው ካሉ በኋላ ኢራን በአሜሪካ ላይ እንደገና እምነት ልጥል የምትችለው የገባችውን ቃል በተግባር ለማሳየት ያላትን ቁርጠኝነት ካረጋገጠች በኋላ ነው ብለዋል። ይሁን እንጂ ሁለቱ ሀገራት ዳግም ወደ ዲፕሎማሲያዊ ግንኙነት መመለስ የሚችሉበት እድል ያለ አይመስልም ሲሉ የአካባቢው ፖለቲካዊ ተንታኞች ይገልጻሉ። ዎል ስትሪት ጆርናል ሐሙስ ዕለት እንደዘገበው የትራምፕ አስተዳደር በሰኔ ወር ከኢራን ጋር ወደ ተደረገው የመግባቢያ ስምምነት ለመመለስ ፍላጎት የለውም። ጋዜጣው ጉዳዩን በቅርበት የሚያውቁ ሰዎችን በመጥቀስ የአሜሪካው ፕሬዚደንት ዶናልድ ትራምፕ በሰኔ ወር የስምምነት ማዕቀፍ ላይ ፍላጎት እንደሌላቸውና በምትኩ አስተዳደራቸው ኢራንን በኢኮኖሚያዊ ጫና ማንበርከክ እንደሚችል እምነት አለው። አሜሪካ ሰኞ ዕለት ከቴህራን ጋር የንግድ ግንኙነት ያላቸውን ሀገራትን አስጠንቅቃ ኢኮኖሚያዊ ጦርነት መክፈቷን በይፋ አስታውቃለች። ይህም የአሜሪካ ትኩረት ከወታደራዊ እርምጃ ወደ ኢኮኖሚያዊ ጫና መሸጋገሩን ያመላከተ ተደርጎ ተወስዷል። ኢራን መርከቦችን በሆርሙዝ ወሽመጥ እንዲያልፉ ጊዜያዊና የተወሰነ መስመር የፈቀደች ሲሆን ወደፊት የሚኖር የመርከቦች ፍሰት ከዋሽንግተን ጋር በሚደረግ ግንኙነት ላይ የተመሰረተ ይሆናል ሲሉ ሬዛኢ ተናግረዋል። በዚህ ሳምንት መጀመሪያ ላይ ኦማን እና ኢራን በሆርሙዝ ወሽመጥ በኩል ጊዜያዊ ደህንነቱ የተጠበቀ የመርከቦች መተላለፊያ መስመር ለማቋቋም እንዲሁም ከዋና ዋና የነዳጅ ጫኝ መርከቦች መተላለፊያ መስመሮች ፈንጂዎችን ለማጽዳት ተወያይተዋል ተብሏል። ይሁን እንጂ የአሜሪካው ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር ሐሙስ ዕለት በአሜሪካ ማዕከላዊ እዝ ሴንትኮም የኤክስ ገጽ ላይ በቪዲዮ ባስተላለፉት መልእክት የአሜሪካ ወታደሮች ፈንጂዎችን ከባህሩ ወሽመጥ ላይ ማጽዳታቸውን ተናግረዋል። ሴንቲኮም ባለፉት በርካታ ወራት ወደ 1500 የሚጠጉ የንግድ መርከቦችንና 750 ሚሊዮን በርሜል ድፍድፍ ነዳጅ የጫኑ መርከቦች እንዲያልፉ ማገዙን ኩፐር ተናግረዋል። ኩፐር አክለውም ዛሬ ዓለም አቀፍ የመርከብ መስመሮች ክፍት ናቸው፣ እናም ፍጥነቱ እየጨመረ ነው ብለዋል። ይሁን እንጂ የቅርብ ጊዜ መረጃዎች እንደሚያሳዩት ማክሰኞ ዕለት ሆርሙዝን ያቋረጡ 5 መርከቦች ብቻ ናቸው። ይህ ደግሞ በየካቲት ወር ጦርነቱ ከመጀመሩ በፊት በዚህ ወሳኝ በሆነው ወሽመጥ በኩል በየቀኑ ሲያቋርጡ ከነበሩት በግምት 150 መርከቦች አንጻር በጣም ያነሰ ነው። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከኳታሩ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጋር ቴህራን ውስጥ ካደረጉት ንግግር በኋላ ከአሜሪካ ጋር የዲፕሎማሲ ግንኙነት ወደ ነበረበት መመለስ የማይቻል አይደለም ሲሉ ተናግረዋል። አራግቺ ከኳታሩ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼህ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ ጋር ውጤታማ ውይይት እንዳደረጉ በኤክስ ገጻቸው ላይ ተናግረዋል። ዲፕሎማሲን ወደ ትክክለኛው መንገድ መመለስ የማይቻል አይደለም፣ ይህ የሚወሰነው በአሜሪካ በአንድ ቀላል እውነታ ላይ በሚኖራት ግንዛቤ ነው፣ ጫና መፍጠር አይሰራም ብለዋል። አሜሪካ እምነትን መገንባት፣ በአክብሮት መናገር፣ መብቶቻችንን መቀበልና የገባችውን ቃል መፈጸም አለባት ሲሉ የኢራኑ የውጭ ጉዳይ ሚኒስትር ጨምረው ጠይቀዋል። በኢራንና አሜሪካ መካከል ያለው ውጥረትን ለማርገብ ዶሃ እየሰራች ባለችበት ወቅት ነው ሼህ መሐመድ ሐሙስ ዕለት በቴህራን ጉብኝት ያደረጉት። በጉብኝታቸውም ከኢራኑ ፕሬዝደንት ማሱድ ፔዜሽኪያን፣ ከአግራቺ ከፓርላማ አፈጉባኤው መሐመድ ባጋር ጋሊባፍ እና ከኢራን ጠቅላይ ብሔራዊ የደህንነት ምክር ቤት ጸሐፊ ሞሰን ሬዛኢ ጋር ተነጋግረዋል። በአሜሪካና ኢራን መካከል የተጀመረውን ውይይት ማስቀጠል የሚቻልበትን ሁኔታ መፍጠር እንዲሁም በሆርሙዝ ወሽመጥ በኩል ጊዜያዊ የጋራ የመርከብ መተላለፊያ መንገድ ማበጀትና አካባቢውን ከፈንጂዎችና ከሌሎች መሳሪያዎች የማጽዳት ጥረቶች የተነጋገሩባቸውም አንኳር ጉዳዮች ናቸው ተብሏል።
ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም